ጤና ይስጥልኝ ከኢትዮ አምባ የውጭና የሀገር ውስጥ መረጃዎችን ይዘን ቀርበናል። እንድትከታተሉን እየጋበዝን መረጃዎቹን ማስደመጥ እንጀምራለን። ጀነራል አበባው ታደሰ በጦር ግንባር መታየታቸውና ተዘጋጅተናል ሲሉ መናገራቸው ተሰማ። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ እዝ ጉብኝት እያደረጉ መሆኑ ታውቋል። ፊልድ ማርሻል ብርሃኑ ጁላ የላኩትን መልእክት ለሰራዊቱ ማድረሳቸውን ከሰራዊቱ ድረ-ገጽ ተመልክተናል። በፌዴራል መንግስትና በህወሓት ኃይሎች መካከል ያለው ውጥረት ባየለበት በዚህ ወቅት ጀነራሉ የሰራዊቱን የግዳጅ ዝግጁነት ለመመልከት በሰሜን ምዕራብ እዝ ተገኝተዋል። ጀነራሉ በግንባር የሚገኙ የሰሜን ምዕራብ እዝ የጦር ክፍሎችን ወታደራዊ አካላትን ስለ ንቦናዊ ዝግጁነት ተዘዋውረው ተመልክተዋል ተብሏል። ጀነራሉ እዙ ከታሪካዊ ጠላቶቻችን የሆኑ ከባንዳዎች ሊሰነዘሩ የሚችሉ ጥቃቶችን መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል ብለዋል። ጀነራሉ በዚህ ንግግራቸው ቀጥለውም የሰሜን ምዕራብ እዝ የህወሓት ሀገር የማፍረስ ተከታታይ ወረራ በመከላከልና ሀገርን በማጽናት ትልቅ ሚና የነበረውን ጠንካራ እዝ በማለት አሞካሽተውታል። ሰሜን ምዕራብ እዝ በአማራ ክልል ግጭት ሁከት ለመፍጠር በተንቀሳቀሰው የሀገር ውስጥ ባንዳ በሆነው ጽንፈኛ ቡድን ላይ ጠንካራ ምት በማሳረፍ ኢትዮጵያን የማጥፋት ሴራ በማክሸፍ ጽንፈኛውን ቅስሙ እንዲሰበር እና እጅ እንዲሰጥ በማድረግ ወገን የኮራበት ጠላት ያፈረበት ከፍተኛ ስራ የሰራ እዝ ነው ሲሉ አሞካሽተውታል። ጀነራል አበባው ታደሰ ከሰራዊቱ ጋር በነበራቸው ቆይታ ኢትዮጵያና ተቋማቱ ይኮሩባቸዋል ሲሉም የጦር ኃይሎችን ጠቅላይ ኤታማዦር ሹሙን ፊልድ ማርሻል ብርሃኑ ጁላ መልእክት አስተላልፈዋል። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱ ተነገረ። ኢትዮጵያ በድጋፍ መልክ ከአሜሪካ በየዓመቱ በመንግስት በኩል ፈሰስ የሚደረገው የ1 ቢሊዮን ዶላር ድጋፍ የምታገኝበት ስምምነት ሁለቱ ሀገራት መፈራረማቸው የገንዘብ ሚኒስቴር ለፓርላማ ተናግሯል። የገንዘብ ሚኒስቴር ይህን የተናገረው ከሰሞኑ የ9 ወር የስራ ክንውን ሪፖርት በህዝብ እንደራሴዎች ምክር ቤት የፕላን በጀት ፋይናንስ ጉዳይ ቋሚ ኮሚቴ ባቀረበው ወቅት ነው። የሚኒስቴር መስሪያ ቤቱ የስራ ክንውን ሪፖርት በንባብ ያቀረበ ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህም ውስጥ 33.5 ቢሊዮን ዶላር የውጭ ብድር እንደሆነና ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን አቶ አህመድ አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላር የፌዴራል መንግስት ዕዳ መሆኑ የተነገረ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅትና ዕዳ እንደሆነ አክለዋል። ከሀገር ውስጥ ብድሩ ማለትም 18.3 ቢሊዮን ዶላር ውስጥ ደግሞ 17.5 የፌዴራል መንግስት ዕዳ እንደሆነ 0.8 ሚሊዮን ዶላር ደግሞ የመንግስት ልማት ድርጅት ነው ተብሏል። የመንግስት ልማት ድርጅት ዕዳ ዝቅ ያለበት ምክንያት አቶ አህመድ ሲያስረዱ በተሟላ የማክሮ ኢኮኖሚ ማሻሻያ መሰረት አብዛኛው ከንግድ ባንክ ተበድረው የነበረ ብድር ወደ ገንዘብ ሚኒስቴር በመጀመሩ እንደሆነ አሳውቀዋል። አጠቃላይ የኢትዮጵያ ዕዳ ሁኔታ በእሳቸው አገላለጽ በጣም ጤናማ እንደሆነ ለቋሚ ኮሚቴው ያስረዱ ሚኒስቴሩ የውጭ ዕዳ የመክፈል አቅማችንን ከጊዜ ወደ ጊዜ እየጨመርን ነው ብለዋል። የሀገር ውስጥ ብድር ደግሞ ጭማሪ አሳይቷል ሲሉ የገንዘብ ሚኒስቴር አቶ አህመድ ሺዴ ተናግረዋል። እንዲሁም የውጭ ሀብት አሰባሳቢ በተመለከተ በአመቱ ከተለያዩ ተቋማት 4 ቢሊዮን ዶላር ለመሰብሰብ መታቀዱ እንዲሁም በ9 ወር ደግሞ 3.1 ቢሊዮን ዶላር ማሰባሰብ ታቅዶ ከዛ ውስጥ 2 ቢሊዮን ዶላር ወይም ከእቅዴ በ1.1 ዶላር ያነሰ ተገኝቷል ብለዋል። ይህ የእቅዱ 65.1 በመቶ ሲሆን ከተገኘው ገንዘብ ውስጥ 914.2 ሚሊዮን ዶላር ከዓለም ባንክ መገኘቱን አቶ አህመድ ተናግረዋል። የውጭ ሀብት ግንኙነት በቀጣይ 2 ወራት ከፍ ይላል ተብሎ እንደሚጠበቅ ያስረዱት ሚኒስቴሩ ባለፈው አሜሪካ ተደርጎ በነበረው የዓለም ባንክና የገንዘብ ድርጅት ስብሰባ ላይ ለበጀት ድጋፍ፣ ለአደጋ ምላሽና ለነዳጅ ማሻሻያ ማስኬጃ የሚያስችሉ ምላሾች መገኘታቸው የገንዘብ ሚኒስቴሩ ሪፖርት አክለዋል። እስካሁን ቴዲ ላይ የደረሰ ነገር የለም። የጀርመን ድምጽ ራዲዮ ቴዲ አፍሮ ያለበትን ሁኔታ ገለጸ። የግራፊክስ ባለሙያ ዳዊት ሰለሞን ከአንድ ቀን በፊት መታሰሩ ተሰምቷል። ለአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ ለተሰኘው አዲስ የሙዚቃ አልበም ግራፊክስ የሰራው ዳዊት ሰለሞን መሆኑን ዶቼ ቬላ ያገኘው መረጃ ያመለክታል። ከቴዲ አፍሮ ጋር ቅርብ የስራ ግንኙነት ያላቸው የመረጃ ምንጭ ለዶቼ ቬላ እንደገለጹት የአርቲስት ቴዎድሮስ ካሳሁን ኢቶሪካ የተሰኘው የሙዚቃ አልበም መውጣቱን ተከትሎ ዳዊት ጨምሮ የታሰሩ አርቲስት ቅርበት ያላቸው ሰዎች ቁጥር 8 ደርሷል። ዳዊት ጓደኞቹ በመሄድ ላይ ሳለ በአጋጣሚ መያዙን የገለጹት ስማቸው እንዳይገለጽ የፈለጉ የመረጃ ምንጩ እሱ ከመያዙ በፊት ቤቱ በፖሊስ መፈተሹ ተናግሯል። ዳዊት ከግራፊክስ ሙያ ጋር በተያያዘ በዩቲዩብ የሚጫኑ ሙዚቃዎችን ከነግጥማቸው አጣጥመው በማዘጋጀት ለሌሎች አርቲስቶች እንደሚሰራም ለመረዳት ተችሏል። የመረጃ ምንጩ እስካሁን አርቲስት ቴዎድሮስ ላይ የደረሰ ነገር እንደሌለ አክለው ገልጸዋል። ይህ በእንዲህ እንዳለ ከታሰረ 13ኛ ቀኑን
የያዘው የቴዲ አፍሮ የቅርብ ጓደኛ አቶ ዮሱፍ ያሲን የጤናው ሁኔታ እንደሚያሳስባቸው ቤተሰቦቹ ለመረጃ ምንጭ ገልጸዋል። እስካሁን ከአቶ ዮሱፍ ከወይዘሮ ማህሌት ውጪ ከታሰሩ ፍርድ ቤት የቀረበ እንደሌለ ዶቼ ቬላ ለመረዳት ችሏል። ዶቼ ቬላ ተጨማሪ ማብራሪያ ለማግኘት የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ጋር ደውሎ በስልክ አግኝቷቸው ነበር። ስለ ዳዊት ሰለሞን እስር በተመለከተ ለተጠየቁት ጥያቄ መምሸቱን በመግለጽ አሁን ከስብሰባ መውጣቴ ነው፣ ገና አጣርቼ ነው የምናገረው ብለዋል። በአጠቃላይ ታሳሪዎቹ 8 ደርሰዋል ስለመባሉና ስለ አቶ ዮሴፍ ያሲን የጤና ሁኔታ ተጠይቀው የፍርድ ቤት ጉዳይ ቀርቦ ከሆነ የፍርድ ቤት ጉዳይ አናነሳም፣ ፖሊስ ጋር የታሰረ ሰው ከሆነ አጣራለሁ፣ አሁን ነው የምሰማው፣ መረጃ የለኝም ብለዋል። የአፍሪካ ተጽዕኖ ፈጣሪ በአዲስ አበባ መሰብሰባቸው ተገለጸ። ለዘመናት የአፍሪካ ታሪክ በሌሎች አካላት በተዛባ መልኩና አሳሳች በሆነ መንገድ ሲናገር ቆይቷል። ዛሬ አፍሪካውያን በዲጂታል ሚዲያ አማካኝነት የራሳቸውን ታሪክ ለዓለም ለማሳየት በጉዳዩ ላይ የጋራ ድምፅ ለማሰማት በአዲስ አበባ ተሰብስበዋል ተብሏል። የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ፐልስ ኦፍ አፍሪካ ከኤጂኤ የቴክኖሎጂ ኢንተርፕራይዝ ጋር በመተባበር ያዘጋጀው ጉባኤ ከዛሬ ሚያዝያ 29 ቀን ጀምሮ ተጽዕኖ ፈጣሪዎች ለተሻለ አፍሪካ በሚል መልእክት በአድዋ ድል መታሰቢያ ይካሄዳል። በዚህ ጉባኤ በርካታ ተሳታፊዎች የሚገኙ ሲሆን አፍሪካ በማህበራዊ ሚዲያ ተጽዕኖ ፈጣሪ ልጆች አማካኝነት ትክክለኛ ውብ መልኳን ለዓለም እየገለጠች ትገኛለች። የፐልስ ኦፍ አፍሪካ አስተባባሪ በረከት ሲሳይ ስለ ጉባኤው በሰጡት ማብራሪያ የጉባኤው ዋነኛ ዓላማ በተጽዕኖ ፈጣሪዎች መካከል ትብብር በመፍጠር በአፍሪካ ጉዳዮች ላይ የጋራ ድምጽ ማሰማት የሚችሉበትን እድል ማመቻቸት ነው ብለዋል። የአፍሪካ ትክክለኛ ገጽታ ለቀረበው ዓለም ለማስተዋወቅ ብሎም ስለ አፍሪካ በተደጋጋሚ የተነዛውን የተሳሳተ ትርክት ለመቀየር የማህበራዊ ሚዲያ የሚኖረው አስተዋጽኦ ጉልህ መሆኑን ገልጸዋል። ፐልስ ኦፍ አፍሪካ ከኤጂኤ የቴክኖሎጂ ኢንተርፕራይዝ ጋር በመተባበር ያዘጋጀው የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ ለሁለት ተከታታይ ቀናት ይካሄዳል። ከገጽታ ግንባታ ባሻገር በዲጂታል ስነ ምህዳር ተጠቅመው በርካታ አፍሪካውያን ወጣቶች በፈጠራ ታግዘው ገቢ እያገኙ የኢኮኖሚያዊ ተጠቃሚነታቸውን እያሳደጉ ይገኛሉ። ሰሜን ኮሪያ የኒውክሌር ባለቤትነቷ ድርድር የማይደረግበት መሆኑን አወጀች። ሰሜን ኮሪያ የኒውክሌር መሳሪያ ፕሮግራሟና የኒውክሌር የታጠቀችው ሀገር የመሆን ደረጃዋ በዓለም አቀፍ የኒውክሌር መስፋፋት መከላከያ ስምምነቶች በሕግ የማይደገፍ መሆኑን አስታውቃለች። የሀገሪቱ ተወካይ ኪም ሶንግ እንደገለጹት የፒዮንግያንግ የኒውክሌር ታጣቂዎች አቋም ከውጭ በሚመጣ ተጽዕኖ ሆነ በሌሎች ሀገራት ፍላጎት በፍጹም አይለወጥም ብለዋል። ይህ መግለጫ በቀጠናው የኒውክሌር መከላከል ስጋት በመጨመር ወቅት ከፒዮንግያንግ የተሰጠ ሌላው ጠንካራ መልእክት ተደርጎ ተወስዷል። ጃፓን በደቡብ ቻይና ባህር አቅራቢያ ሚሳኤል ተኮሰች። የቀጠናው ውጥረት አይሏል። ጃፓን ከአሜሪካና ከሌሎች ሀገራት ጋር በመሆን በሰሜናዊ ፊሊፒንስ በምታካሄደው መጠነ ሰፊ ወታደራዊ ልምምድ ላይ ለመጀመሪያ ጊዜ የሚሳኤል ተኩስ ማከናወኗ ይፋ አደረገች። ይህ ወታደራዊ እርምጃ የተወሰደው ቻይና የባህር ላይ ይገባኛል ጥያቄ በምታነሳበትና ከፍተኛ ወታደራዊ ፍጥጫ ባለበት የደቡብ ቻይና ባህር ፊት ለፊት በሚገኝ ስትራቴጂካዊ ቦታ ላይ መሆኑ የቀጠናው ፖለቲካ ውጥረት ወደ አዲስ ምዕራፍ አሸጋግሩታል። ቶኪዮና ዋሽንግተን ይህን መሰል ወታደራዊ ትብብር ማጠናከር በቀጠናው ያለውን ኃይለ ሚዛን ለመጠበቅ እንደሚረዳ ቢገልጹም ቤጂንግ በበኩሏ መሰል እንቅስቃሴ ለአካባቢው ሰላም ጠንቅ ናቸው በማለት በተደጋጋሚ ስታስጠነቅቅ መቆየቷ ይታወቃል። ይህ የሚሳኤል ሙከራ የተካሄደው ጃፓን በመከላከያ ዘርፍ ያላትን አቋም እያጠናከረች ባለችበት ወቅት መሆኑ በምስራቅ እስያ ሀገራት መካከል ያለው የዲፕሎማሲና የወታደራዊ ፍጥጫ ይበልጥ ሊያባብስ እንደሚችል ተገምቷል። እስራኤል በቤሩት ደቡባዊ ክፍል የሂዝቦላ አዛዥ ኢላማ ያደረገ ከፍተኛ የቦምብ ድብደባ ፈጸመች። በአሁኑ ጥቃት እስራኤል በሺያ አካባቢ የፈጸመችው የመጀመሪያ ጥቃት ነው ተብሏል። በዚህም የሂዝቦላ ራድዋን አዛዥ የነበረው ባሎኡን መግደሏን እስራኤል ገልጻለች። የሊባኖስ ብሔራዊ የዜና አገልግሎት የእስራኤል የጦር አውሮፕላኖች በቤሩት ደቡባዊ ክፍል የሚገኘውን ጎቤሪ የተባለ አካባቢ መደብደባቸውን በዚህም ከፍተኛ ጉዳት
መድረሱን ዘግቧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የመከላከያ ሚኒስትሩ እስራኤል ካትዝ ጥቃት እንዲፈጸም ትዕዛዝ ስለማስተላለፏ ተናግረዋል። የራድዋን አሸባሪ በእስራኤል ላይ የተኮሱና ወታደሮችን እየገደሉ ናቸው። የትኛውም አሸባሪ ደግሞ በህይወት ሊኖር አይገባም፣ እርምጃን እንወስዳለን ብለዋል ኔታንያሁ። እስራኤል ገድየዋለሁ ስላለችው ኮማንደር ሆነ ስለ ጥቃቱ ሄዝቦላ እስካሁን ምንም አይነት ምላሽ አልሰጠም። አብራችሁን ስለቆያችሁ እናመሰግናለን። ሰናይ ጊዜ ተመኘን።